وعلى آله وصحبه وموالاه. قال شيخ الدكتور ابن العنقري حفظه الله تعالى ورآه من يلالو بتكبروا كتاباته يعني حكم تاريخ التوحيد بالميلو مالتنا. ومرحبا. ثم ذكر رحمه الله تعالى كلم الله سبحانه وتعالى إماراته من الشيخ يوتقص مقتضامات من يسفر ديوماتنا. قول داود بن جرجس يسون نذكر القبوري هنا أمر عملاكي هنا مالتنا. قال أيضا بدقامي آلة في المصدر السابق بزمانه وقد قدمنا إلى الشيخيو برقت ما قدمنا يعني أسهل مالت الكون من أن طرد مالت مبرر سيهون الزقاء طرد ميلون بمعنى تودل للباب تودل لي كذا يبالال مثالي طرد مالت ይሄ ቃዒዳው ሙጠሪድ ነው ሙጠሪድ ማለት ሙጠሪብ እና ሙጠሪድ ይላል። ሙጠሪብ የሚባለው ሲምታታ ነው። ሙጠሪድ ከሆነ ደግሞ ቃዒዳው ኩልያ ነው። ይሄ ቃዒዳ እንደዚህ ነው የሚል ቃዒዳ አለ። ምሳሌ አሁን ባረከላሁ ፊኩም ፊዕል ሙዳሪዕ ላይ ለማና ለም ተገቡበት የሙዳሪዑን ወደ ማዲ ያመጡታል። ግልጽ ነው። ባረከላሁ ፊኩም ምሳሌ ሆነ ምን ይባላል? ቃዒዳው ሙጠሪድ ነው። ወጥ የሆነ ቃዒዳ እንዳጠቃላይ ማለት ነው። ለምሳሌ ቀደረኝ ያመጣሁላችሁ ባረከላሁ ፊኩም እና አን ወቀር ቀደምና በእርግጥ አሳልፈናል። አን ጠርድ ማባረርን የሚል ቃላት ይሰጠዋል። ወይንም ደግሞ ሙጠሪድ ቀውሉ ሙጠሪድ ነው። ወጥ የሆነ ማለት ነው። ቀውሉ የኢራቂ ንግግር ወስድላልህ ማለት استدلال የሚያደርግበት እሱ እንደ ማስረጃ የሚጠቀምበት ማለት ነው። ዩፊድ ይጠቅማል ማለት ነው። በሱ አረዳድ ዓደሙ ተእሲሚ ወንጀል የሚባል ነገር ወተክፊሪ ማክፈር የሚባል ነገር የለም ይላል ነው የሚያስፈልገው የሱ ንግግር ማለት ነው። ፊል ኸጣእ በስተት ፊ ጀሚዕ ኡሱል ዲን በዲን መሰረቶች ማክፈርም ወንጀልም የሚባል ነገር የለም የሚል ቃዒዳው ሙጠሪድ ነው። እንደ አጠቃላይ በቃ የወረደ የሆነ ህጉን ማዕና አጠቃላይ የሆነ ህጉ አለው በሱ ላይ ስንረዳ ምሳሌ ከኢማን ማመን ይመስል በውጁዲላህ አላህ ስብሐ ወተዓላ ያገኘ ነው። ወሩብየቲሂ ያበላል ይፈጥራል ያስገኛል። ወልሃየቲሂ ተመላኪ ነው። ቀደሪሂ ወቀዳኢሂ እሺ ወልኢማን ማመን በሲፋቲ ከማል ዛቲሂ وبصفات ببهري مثلا كمال ذاته الله سبحانه وتعالى ذاته ሙሉ ነው والفعلية እንዲሁ ደግሞ ተግባሩም ስራው ማለት ነው። الله سبحانه وتعالى ومسألة مسألة ደግሞ علمه እውቀቱ ደግሞ بالحوادث ክስተቶችን አላህ ያውቃቸዋል። ሐዋዲቶቹን ክስተቶችን ያውቃቸዋል አላህ والكائنات ካኢናት ደግሞ قبل كونها ከመሆኗ በስተፊት ካኢናት የሚባለው እኮ يعني ዓለም ማለት እኮ ነው። ካኢናት ማለት ቀብለ ከውኒሃ ከመሆኗ በስከፊት ዓለም በዓለም ውስጥ የሚፈጠረው የሚተገበረው አላህ ሱብሓነሁ ወተዓላ ያውቀዋል። ወልመናዕ መከልከል ሚነ ተክፊሪ ተማክፈር ወተእሲሚ ወንጀል ቢልኸጠኢ በስተት የሚለው ፊ ሃዛ በዚህ ሁሉ ረድ እያደረገ ነው። ያካል ረድ እያደረገ ነው በእነማን ላይ ዓላ መን ከፈረ ሙዓጢለተ ዛት ዓላ መን ከፈረ ሙዓጢለተ ዛት ዓላ መን ከፈረ ባከፈረ ሰው ላይ ምንን ሙዓጢለተ ዛት ማለት አላህ ዛት አለው አይደለም። ሙዓጢል ማለት ደግሞ ማራቆት ማለት ነው። ሙዓጢለተ ዛት ማለት አላህ ስብሓነሁ ወተዓላ ዛት የለውም የሚሉ አካላቶችን ካፊር ያለን አካል ይሄ ሰውዬ በእነዛ ላይ ረድ እያደረገ ነው ማለት ነው። ወሙዓጢለተ ኢፍራዲሂ ወሙዓጢለተ አሩብያ አላህ ስብሓነሁ ወተዓላ ደግሞ ፈጣሪ ነው፣ አስገኘ ነው፣ አንከባካቢ ነው፣ ሁሉን አስተናባሪ ነው የሚልን ተዕጢል ያደረገና ያራቆተ አካል ካፊር የሚሉ አካላቶችን በዛም ላይ ረድ ነው። ወሙዓጢለተ አልአስማእ ወሲፋት አላህ ስብሓነሁ ወተዓላ ስም የለውም ባህሪያት የለውም
የሚሉ አካላቶች ካፊር የሚሉ አካላቶችን ረድ እያደረገ ነው ማለት ነው። በዚህ በሰውዬ ቃዒዳው በዛው በዚህ በዳውድ ብን ጅርጅስ ወሙዓጢለት ኢፍራዲሂ ተዓላ አላህን በብቸኝነት ማምለክ ሲገባው በብቸኝነት ማምለክ የሚባል ነገር የለም ብሎ ተዕጢል የሚያደርጉ ሰዎችን ካፊር እንላለን አይደለም እንዴ? በእነዛ ላይ ረድ እያደረገ ማለት ነው። ወልቃኢሊነ የሚሉት ቢአነሁ እሱ አላህ ለየዕለሙል ካኢናት ካኢናትን ዓለማትን አላህ ስብሓነ ወተዓላ አያውቅም ቀበለ ከውኒሃ ከመሆኗ በስከፊት ምሳሌ ከወላቲል ቀደርየቲ ድንበር ኃላፊዎችን ቀደርያዎችን መስል ምሳሌ አሁን እነሱ ቀደርያ ማለት እኮ ቀደርን ነፊ የሚያደርጉ ውድቅ የሚያደርጉ ማለት ምሳሌ አንድ መኪና ቢገለበጥ በመኪና አደጋ ሰዎች ቢሞቱ ያን ክስተቱን ያወቀው ክስተቱ ተፈጸመ በኋላ ነው። ከዛ በስከፊት አያውቀውም ብለው ይላሉ። የዚህ ዳውድ ብን ጅርጅስ ቃዒዳው ይህንን ነው የሚያስይዝበት ማለት ነው። ግልጽ ነው። ባረከላሁ ፊኩም። ወመን ቃለ ያለ ቢስናድ ልሐዋዲቲ እንግዲህ ስናድ ማስጠጋት ነው። አልሐዋዲቲ ክስተቶችን ኢለል ከዋኪቢል ዑልዌቲ ኢለል ከዋኪብ ወደ ከዋኪብቶች ወደ ኮከቦች ማለት ነው። አልዑልዌቲ ማለት ተላይ የሆኑ ከዋኪቦች ኮከቦች እንደዚህ ስለሆኑ ነው፣ ስድስቶች ስለወጡ ሶስቶቹ እንደዚህ ስለሆኑ ምናምን ወደዚያ ያስጠጋን አካል እንግዲህ ያ ክስተቱ ተመከሰቱ በስከፊት አላህ ስብሐነ ወተዓላ አያውቅም፣ ተመከሰቱ በኋላ ነው የሚያውቀው ብለው የሚሉ አካላቶች እንግዲህ አላህ እዚህ ላይ ምንድነው ዒልም የለውም እየተባለ ማለት ነው። አላህ ደግሞ ዓሊም አይደለም ካሉ ደግሞ ከእስልምና ይወጣሉ። እነዚህ ሰዎች ላይ ደግሞ አደም ተእቲም ወተክፊሪ ማክፈር ወንጀለኛ የለም ብሎ ካለ እዚህ ውስጥ ላይ የገባን ሁሉ አያከፍርም ማለት ነው። ባከፈሩት ሰዎች ላይ ራሱ እርድ እያደረገ ነው ማለት ነው። ማን? ይሄ ዳውድ ኢብኑ ጅርጅስ ማለት ነው። ዳውድ ኢብኑ ጅርጅስ ማለት ነው። አሁን እኮ ይኸው ሙዓጢለት ዛት ማለት አላህ ዛት አለ አይደለም? አላህ ዛት የለውም የሚሉ ሙዓጢለት ዛት ይባላሉ። ሙዓጢለት ሩብያ የሚባሉት ደግሞ አላህ አያበላም አያጠጣም ብለው ደግሞ ያራቆቱን እነዚህ ሙዓጢለት ሩብያ ይባላል። ሙዓጢለት አስማ ሲፋ ማለት ደግሞ አላህ ስም የለውም ባህሪያት የለውም ብለው የሚሉት እነዚህ ሙዓጢላ ይባላል። ሙዓጢለት ኢፍራዲ ተዓላ ቢልኢላሂየቲ ማለት ደግሞ አላህ በብቸኝነት አይመለክም፣ አጋዥ ይፈልጋል፣ ጓደኛ ይፈልጋል የሚሉም እነዚህም ሙዓጢለት ኢፍራዲ ይባላል። እነዚህ ሁሉ ካፊሮች ናቸው። እንግዲህ በዚህ በሰውዬ ቃዒዳ በዳውድ ብን ጅርጅስ ቃዒዳ አይከፍሩም ካለ እነዚህም ያከፈሩ ሰዎችን ምን እያደረገ ነው ማለት ነው? እርድ እያደረገ ነው ማለት ነው። መርሐባ ግርም እኮ ሰውዬው ኢን ኢልተዘመ አልዒራቂዩ ይሄ ዒራቂ ዳውድ ብን ጅርጅስ አልዒራቂ ቢይዝ ማለት ነው هذا ይሄ ማለት ነው ሁሉም እንግዲህ በዚህ ቃዒዳ ከሄደ فهو ያካል አክፈሩ በጣም ከሃዲ ነው። ወአضሉ በጣም የጠመመ ነው። ሚን اليهود والنصارى ከአይሁድና ከነሳራ የበለጠ ጠማማ ነው። ወይ ዘዓመ ቢሞግት እንኳን አነ ተመ እዛ ቦታ ላይ ቱመ እንዳትሉ እሺ፣ ተመ በሉ እዛ ቦታ ላይ ታሪቀ ልዩነት አለ እንኳን ብሎ ቤት በይነ ሀዛ በዚህ መካከልና ወበይነ መስአለት ኒዛዕ በመስአለት ኒዛዕ መካከል ልዩነት አለ ቢል መስአለት ኒዛዕ የሚለው እኮ አለት ይሄ ዱዓኡል አምዋት ወለጋኢቢነ ፊማ ላ የቅድሩ ዐለይሂ ኢላ ረቡል ዓለሚን ነው። መስአለቱ ኒዛዕ ብሎ ያስባል በሱ ቤት የመከራከሪያ ነጥብ ብሎ ይሄ ደግሞ ዱዓኡል አምዋት ሙታን መጣራት አትጣሩ ይጣይ መጣራት ችግር የለም። አሁን ይሄ መስአለት ኒዛዕ ነው ብሎ ያስባል በሱ ቤት ወለጋኢቢነ የሩቅ ሰው እንደገና ሩቅ ያለ ሰው መጣራት ይቻላል አይቻልም የሚለው መስአለት ኒዛዕ ነው ብሎ ያስባል በሱ ቤት ፊማ ላ የቅድሩ ዐለይሂ ኢላ ረቡል ዓለሚን በዛ ነገር ላይ አላህ እንጂ ሌላ በማይችለው ነገር ላይ ይሄንን ዱዓኡል አምዋት ወለጋኢቢን ኩፍር ነው አይደለም። እሱ ደግሞ ምን ብሎ ነው የሚያስበው? መስአለቱ ኒዛዕ ነው ይላል። በዚህ መካከልና በዛኛው መካከል በይሁነ በነሳር መካከል ልዩነት አለ ብሎ ቢል እንኳ አንድ ነው ፈለጅዝና هذا الفرق እስቲ ይሄን ልዩነት ያግኝ ያግኝ እስቲ ይሄንን ፈርቅ ልዩነት ወለጅዝና ደሊለን እስቲ ማስረጃ على صحته صحيح ለመሆኑ ልዩነት ታለ እስቲ ያንጣ ነው። فإن لم يفعل ይሄን ነገር ባይሰራ ባያመጣ ባይተገብር ወለ ይፈعላል አራ ይሆንለትም ጭራሽ
ይሄንን ዱዓኡል አምዋት ወለጋኢቢንና ለአይሁዶች የነሷራት ሙዓድለት ዛት ሙዓድለት አስማ ሲፋት ሙዓድለት አልኢፍራዲሂ ሱብሓነሁ ወተዓላ ይሄ ልዩነት አለ ብሎ ቢል ማለት ነው። ይሄንን ማግኘት አይችልም። ፈኢለም የፈዓል አለ አያመጣም ማለት ወለ የፈዓል ማለት ለሙስተቅበል ለወደፊት ኧረ ማንጠት አይችልም ማለት ነው። በፍጹም አይችልም ማለት ሊለይ በአይሁድና በነሳራ መካከል ያለው እንደገና ደግሞ በዚህ በመሰረት ንዛዕ ወይንም በሱ በሚለው ዱዓኡል አምዋት ወለጋኢቢን በእንደተለያዩ ነገር ልዩነት አለ ብሎ በሚለው ነገር ላይ ወለ የፈዓል በፍጹም ሊያመጣ አይችልም ማለት ነው። ወደፊት እንደዚህ ከሆነ በጧላ ተቅሪሩሁ ተቅሪር ያረጋገጠው ነገር ተበላሸበት። ወተእሲሉ ተእሲል ያደረገበት ዒልሙ ይሄን እንደዚህ ነው ብሎ ያለው ነገር ተበላ ምክንያቱም ማስረጃ የለውም ሊለይ ዘንድ በአይሁድና በነሳራ መካከል አሁን እኮ እዚህ ጋር አላህ በብቸኝነት አይመለክም ብሎ ያሉ አካላቶችም አይከፍሩም። አላህ ስምን ባህሪም ያለው ሰዎች አይከፍሩም። እንደገና አላህ አያበላም አያጠጣም ያሉ ሰዎች አይከፍሩም የሚለው ቃዒዳ ነው። ቃዒዳ ያንተ ቃዒዳ ሲባል የዛኛውና እኔ እያወራሁት ያለው መሰረት ንዛዕ መካከል ልዩነት አለው አላለም። እንደዚህ ከሆነ እስቲ ማስረጃ ዲጋንጣ ወልጅና ደሊለን አላ ሲሐቲ ሶሂህ ለመሆኑ እስቲ ማስረጃ ያንጣ። ፈኢን ለም የፈዓል ይሄን ባይሰራ ወለን የፈዓል አሉ ሸኽየው ኧረ አይሰራም ወደፊት አይሆንለትም። እንደዚህ ከሆነ በጧለ ተቅሪሩ ወተእሲሉሁ ወዕለም መርሐባ መርሐባ ወዓሊመ አወቀ አህሉል ዒልሚ የእውቀት ባለቤቶች ወልኢማን የኢማን ባለቤቶች ያውቀዋል አነሁ የአካል ሙደሊስ መሆኑ ሙሸቢህ መሆኑ። ሙደሊስ ማለት ያኔ ያላየውን አይቼዋለሁ እንደገና ደግሞ ያላገኘውን ነገር ደግሞ ልክ እንዲያገኘ ሆኖ መዘገብ ይሄ ሙደሊስ ነው የሚባለው። ሙደሊስ አሁን እኮ ሐዲስ ቦታ ሲመጣ ሙደሊስ ይባላል። ብዙ ጊዜ ያን ምሳሌ አሁን አንድ ሰው ሼኹን ለመናገር ሼኹ ማዕሩፍ ካልሆነ የማይታወቅ ከሆነ ዘሎ የሚታወቀውን ይጠሳል። ማን ይባላል? ያ እንግዲህ ሙደሊስ የሚባለው ማለት ነው። ግልጽ ነው። ባረከላሁ ፊኩም። ምሳሌ አሁን እንደ ምሳሌ ቀድር አሁን የማይታወቅ ሼኽ ይኖረውና የዛ የሼኹ ሼኽ ወይ የሼኹ ሼኽ ወይንም ደግሞ የሼኹ ሼኽ በላይ ደግሞ የሚታወቅ ሊኖር ይችላል። ያን ይጠሳል። ያ ምን ይባላል? ሙደሊስ። የእንግዲህ ሙደሊስ በመሆኑ ሰውዬ ይታወቃል። ይታወቃል የሰውዬ ሙሸቢህ መሆኑ ወላ ምን يعرف الاسلام والمسلمين ሙስሊምና ኢስላምን የሚያቅም ወይፈርቅ የሚለይ በይነ الموحدين والمشركين በሙሽሪኮችና በሙዋሂድ መካከል የሚያቅ ሰው እንግዲህ የሚለይ ሰው ያውቃል። ፈንተውና ግልጽ መሆኑ ያውቃል ነው። ሳድሰ ስድስተኛ መወቀዐ ፊ ሽርክ አልአክበሪ ከትልቁ ሽርክ ላይ የወደቀ ከዱዓኢል አንቢያኢ ነቢያትን መጣራት ይመስል ወልአውሊያኢ ወልዮችን መጣራት ይመስል ወልኢስቲጋሳ የድረሱልኝ ጥሪ ማቅረብ ቢህም በነዚህ በነቢያቶችም ሆነ በአውሊያዎች ማለት ነው። ፈሆ አካል ሙሽሪኩም ቢዐይኒሂ በግለሰብ ደረጃ ሙሽሪክ ነው። ወዩሰማ ይጠራል ቢዛሊከ በዚህ ከማ ሰመትሁ ንሱሱ ከማ ሰመትሁ ንሱሱ ማለት ነስ ጥቅሱ እንደሰየመው ማለት ነው። ጥቅሱ በመዓና ነስ የሚለው ቁርአን ሐዲስ ማለት ነው። ቃለ ተዓላ አላህ አለ ወመን የድዑ የሚጣራ የሚያመልክ መዐላህ ከአላህ ጋር የሚገዛ ኢላሃን አኸረ ሌላን አምላክ ላቡርሃነ ለሱ ማስረጃ ሳይኖረው የሚያመልከውን አካል ከአላህ ጋር ቢህ በሱ ፈኢነማ ሒሳቡሁ የዛ አካል ማመርማሪው ዒንደ ረቢ ጌታው ዘንድ ነው። እነሆ ነገሩ ላ ዩፍሊሑል ካፊሩን አለ። አያችሁት? ካፊር ፈላህ አይወጣም አለ። ምንን ነው ካፊር ያለው? ወመን የድዑ መዐላህ ኢላሃን አኸረ ነው። አያችሁት? ያሻረከ ማለት ነው። በሌላው ቋንቋ ወለል ብሎ እንዲገባ ያሻረከ የሆነ አካል አላህ መጨረሻ ምን ብሎ የመደበ ኢነሁ ላ ዩፍሊሑ አልካፊሩ ብሎ ጠርቶታል። ካፊር ፈላህ አይወጣም፣ ነጃ አይወጣም፣ ሰላም አይወጣም በማለት ተብራራ ማለት ነው። መርሐበን وفي صحيح مسلم قال رسول الله صلى الله عليه وسلم
መን ቃለ ላ ኢላሃ